ምንድነው? ረዳቶች እየተጣሉ እኮ ነው። በግለሰብ ይሆን ሊገነጥሉት ነው። አረ ልቃቁኝ! ልብሱን ቀደዱት። ግባ! ሁለቱንም ማስገባቸው። ለምንድነው ግን በጣም እንደዚህ ኤክስትሪም የሆኑና ሳይኮቲክ ነገሮች ጀሞ ላይ የሚሰሩት? ቴዶፖል ቢደበድብ ጀሞ ላይ፣ ያው በርጣሚዮስ እንደዚህ አይነት ቪዲዮ ቢሰራ ጀሞ ምንድናት? ቆይ የመርሳት በሽታ የመርሳት በሽታ ይዟል። የወረቀት ረሳው። የመርሳት በሽታ ይዟል። የወረቀት ከዚህ ሉፕ መውጣት አልቻለም። ጀለስ እንግዲህ ምን ይደረግ? ኮሜንት ላይ የሚሳደቡ ሰዎች ላይፋቸው ተመላሻለ እንዴ? አሁን ወሰዱት። ምንም ወጥም የለም። ድስቱ አምጣው ለላሰዋ በኋላ ተመለስ። ምን ቲክቶክ እያየ ነው? እናቱ ስደበው ብሎክ አድርገው አንፎሎ አድርገው የሚነዳው መኪና ይተዋል። አረ ለምን ይሰራል? ቤት አይቀመጥም? ለምን ይቀየር? ንቃት ነው። እኛ እንደዚህ አይነት ጫማ እያደረግን እሱ መኪና የሚነዳው ንቃት ነው። አንፎሎ አድርገው ራስ አድርገው። ትክክል። ምቀኞች በጣም ብዙ ምቀኛ አለ እኮ ይኖርህ ነው እዚህ ማለት ነው። ከዚህ እዛ ቤት እንዳያመልጥ። እዛ ተመላሽ ነው። አዎ ሂድ እንዳያመልጥ። አንድ ተመላሽ ያዝ። ሰው ሲኖረው ሰው ሲያልፍለት ደስ የማይላቸው በቃ ሰዎች ለመስደብ ብቻ ባይዜ ምንም አርገኸው እኮ አይደለም፣ ምኑንም ነክተህበት አይደለም። በቃ እያየ ትንሽ ስትቀየር እሱ ተቀየርክ ብሎ የሚያስብበት ሌቭል ላይ በቃ ስትደርስ ይጠላሃል ወዲያው። ይሄ ባይዜ ኮሜንታተሮች ላይ ብቻ ሳይሆን ላይፍህም ላይ አሉ። በቃ ሁሌ አንተ ስትወድቅ ብቻ ማየት የሚፈልጉ ሰዎች በቃ ከዛ ውጪ ስለ አንተ ፖዚቲቭ ነገር ማውራት አይሄዱም፣ ኔጌቲቭ ነገር ብቻ